ሰላም ዩቲዩብ ተከታታዮቼ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷንም መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። በዚህኛው ቻናሌ ላይ ፍቺዎችን ብቻ ምነግራችሁ ይሆናል ማለት ነው። አስፈታ ሲፈልጉ እዛኛው ቻናሌ ላይ ከአሁን ሰዓት ጀምሮ ያው መላክ ትችላላችሁ። ለትንሽ ጊዜ ነበር ያኛው ያስቸገረኝ፣ አሁን ስለተስተካከለ በዛኛው ቻናሌ ላይ ማስፈታት የምትፈልጉትን መላክ ትችላላችሁ። ያው እና እዚህ ላይ ግን የላካችሁትን መጨረሻ ላይ የላካችሁትን እዚሁ ቪዲዮ ላይ መፈታላችሁ ይሆናል። አሁን ይዤላችሁ የመጣሁት በጸጋ እግዚአብሔር ዙሪያ የሚታዩ ህልሞችና ፍቺዎቻቸውን ነው። ስለዚህ ያው ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ፣ ላይክ ማድረጋችሁን እንዳረሱ። አሁን ወደ ህልሞቹና ፍቺዎቻቸው። አንድ ሰው በህልሙ ካባ ወይም ደግሞ ጋቢ ሲለብስ ካለመ ትልቅ ጸጋ ማግኘት ነው ወይም እንደሚያገኝ የሚያመላክተው ነው። የራስ ማለትም ጸጉር ወይም ደግሞ ጺም ሲያድግ አንድ ሰው በህልሙ ካለመ የጸጋ መብዛትን ነው የሚያመላክተው። አዲስ ልብስ መልበስ አዲስ ጸጋ ማግኘትን ነው የሚያመላክተው። አንድ ሰው በህልሙ ከልብስ ተራቅቶ ወይም ደግሞ ራቁቶ ነው ካለመ መጸለይ ይኖርበታል፣ ጸጋ ሊገፈፍ እንደሆነ የሚያመላክተው ነው። አንድ ሰው በህልሙ ጋቢ ሲወሰድበት ወይም ደግሞ ልብስ ሲያወልቅ ካለመ ጸጋ ሲገፈፍ ነው፣ ክብሩን እንደሚያጣ የሚያመላክተው ነው። ይሄ ማስጠንቀቂያ ነው። ያው መጸለይ ያስፈልጋል ማለት ነው። ሴት ልጅ ጋቢዋን ሲወሰድባት ካለመች የምትወደው ሰው ይሞታል። አንድ ሴት ወይም ደግሞ አንድ ወንድ ልብሱ ሲጠፋ ወይም ሲጠፋባት ካለመች አንድ ሴት በሆነ ፈተና ጸጋዋን ታጣለች፣ መጠንቀቅ ይኖርበታል ማለት ነው። አንድ ሰው በህልሙ ጸጉሩ ሲቆረጥ ወይም ደግሞ ሲያጥር ካለመ ጸጋውን ሊያጣ እንደሆነ ወይም ከጸጋው ሊነሳ እንደሆነ ከላዩ ላይ ሊነሳ እንደሆነ የሚያመላክተው ነው። ያው ማስጠንቀቂያ ነው፣ መጸለይ ነው። አንዲት ሴት ጸጉሯ አምሮ ረዝሞ ካለመች ሲሳይ ነው፣ በጣም ቆንጆ ነው፣ ጸጋ ነው። አንድ ሰው በህልሙ ሙሉ ሰውነቱን ጸጉር ሲሆን ካለመ ጸጋ እግዚአብሔር ሲከበው ነው። አንድ ሰው በህልሙ ልብስ አውልቆ ሲተው ካለመ ጸጋ ማጣት ነው ወይም መጣል ነው የሚያመላክተው። አዲስ ልብስ ወይም ደግሞ አዲስ ጋቢ ሲሰጠው ካለመ ያላሰበው ጸጋ እግዚአብሔር እንደሚያገኝ የሚያመላክተው ነው። አንዲት ሴት ልብሷን ስታወልቅ ካለመች በዝሙት ጸጋዋን እንደምታጣ የሚያስጠነቅቃት ነው። ወንድም ከሆነ እንደዛው ማለት ነው፣ በዝሙት ጸጋውን ሊያጣ እንደሆነ የሚያስጠነቅቀው ነው። ሸሚዝ መልበስ ጸጋ ነው። አንድ ሰው በህልሙ እርቃነ ስጋ ሆኖ መታየት ጸጋ ሲገፈፍ ነው፣ መጸለይ ይኖርበታል። እንደዛውም ራቁት ሆኖ ካለመ በሽታን ነው የሚያመላክተው። ካፖርት ወይም ካባ ማውለቅ ውርደትን ነው የሚያመላክተው። ካባ መደረብ ደግሞ ሹመት ነው፣ ከትልቅ ጸጋ እንደሚደርስ የሚያመላክተው ነው። አንድ ሰው በህልሙ አጥር ሲያጥር ካለመ ጸጋ ነው። እሺ አሁን ደግሞ ያው የላካችሁልኝን እዚህ ላይ ታላችሁ ህይወት እንዴት ነሽ መቅዲ? እግዚአብሔር ይመስገን። በህልም ከእናቴ ጋር አራስ ልጅ ገላ እያጠብን ውሃ ውስጥ ይሰምጥብናል፣ ግን ምንም አልሆነም። ልጁ የኛ አይደለም። እናቱ ዝም ብላ ቆማ ታየናለች። ምንድነው ልጅ መቅዲ? ህፃናትን ማየት መንፈስ ቅዱስን ሲሳይን ነው የሚያመላክተው። ቆንጆ ነው።
ፈቃደ እንዴት ነሽ መቅዲ? እግዚአብሔር ይመስገን። በህልም የማውቀው የሞተ ሰው ከመቃብር ሲወጣ አይቼ ፈርቼ የሮጥኩኝ ለሌሎች ሰዎች ነገርኳቸው። እሺ የሞቱ ሰዎች ሲጎበኙ ማየት አንደኛ ከኛ የሚፈልጉት ነገር አለ ያው መዘከር ነው። ሁለተኛ ደግሞ ምንም ይዘው እስካልሄዱ ድረስ ጥሩ ነው ሙታን ሲጎበኙ ማለት ነው። ቃል ኪዳን ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን። ህልሜን ስለምትፈችልኝ አመሰግናለሁ። በህልሜ ኮንፈርት ወንዝ ወስጄ እያጠብኩኝ ውሃው ይዞብኝ ሄደ። መቅዲ ምንድን ነው? እሺ ያው ብርድ ልብስ ምናምን ጸጋ ነው እና ይዞብሽ መሄዱ ትንሽ ጥሩ አይደለም። ያው ጸሎት አድርጊ፣ በደንብ መጸለይ ይኖርብሻል ማለት ነው። ጸሎት አድርጊ፣ ድንገተኛ ነገር ያንቺ ያለሽ ጸጋም እንዳያሳጣሽ ማለት ነው። ቤዛማ መቅዲ ሰላም ነሽ? እግዚአብሔር ይመስገን። እኔ ሰሞኑ በተደጋጋሚ እያየው ነው። በመጀመሪያ ያየሁት በከተማው እንጀራ ፍለጋ አጥቼ ስዞር ቆይቼ በመጨረሻ ሳገኝ ጠቅልዬ 2 ቦታ ቆርጬ ወደ ቤት ይዤ ሄድኩኝ። ሌላ ህልም ልጄ ከጓደኛዋ ጋር ቤታችን ውስጥ ቁጭ ብላ ነበረ። ጥፋት አጠፋሽ ብዬ በዱላ እየመታዋት በጣም ስታለቅስ አየሁ። ውዴና ትፍችልኝ እሺ መምታት ያው ህመምን ነው የሚያመላክተው። ጸሎት አድርጊ፣ ክፉንልም ደጉልም ብለሽ ጸሎት አድርጊ። እንጀራ ፈልጌ አጥቼ እንጀራ ያው ስራን ነው በረከትን ነው የሚያመላክተው። በመጨረሻ ማግኘትሽ ጥሩ ነው። 2 ቦታ ቆርጬ ወደ ቤት ይዤ ሄድኩኝ። ቆንጆ ነው። እንጀራ ስራንም በረከትንም ነው የሚያመላክተው። ግን ልጅሽን መምታትሽ ትንሽ ህመምን ነው የሚያመላክተው። ለቅሶ ግን ደስታ ነው። ጸሎት አድርጊ፣ ክፉንልም ደጉልም ብለሽ ጸሎት አድርጊ። መርሃዊ መቅዲ በአህያ መጋለብ ምንድን ነው? አህያ ሀብትን ነው የምታመላክተው። ጥሩ ነው። ይስሐቅ ሀይ መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም አንድ የቤት ቁልፍ ነበረ። ከዛ በር ላይ ሁኜ የሆነ ቦታ ልሄድ ስል ከዛ እህቴ ቁልፍ ሰጠኝ። እኔ ቤት እቆያለሁ ትለኛለች። ከዛ እኔ ደግሞ አደራ ሳልመጣ ቤት ዘግተሽ እንዳትሄጂ እላታለሁ። እሷ ደግሞ እስክትመጣ እቆያለሁ ትለኛለች። እኔ ደግሞ አንድ ቁልፍ እሰጣታለሁ። ቁልፍ ቆንጆ ነው ለሷ። ቁልፍ ያው የሁሉ ነገር መፍትሄ እጇ ላይ እንደሚሆን የሚያመላክት ነው። በጣም ቆንጆ ነው። የስራ ቆንጆ ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ለዛሬ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ